አንድ ጅናዛ መጣና ነብያችን ሊሰግዱለት ብለው ሰፍ አድርገው ከዛ በኋላ ነብያችን ጠየቁ ይህ ሰው የሞተው እዳ አለበት አሉ አው እዳ አለበት አሉ እንግዲህ እኔ አልሰግድለትም እናንተ ስገዱ ብለው ነብያችን ሲሄዱ ያ አቡ ቀታዳ የሚባለው በእጃቸው ያዘና ባክ ጌታዬ ረሱላህ ሰለላሁ ዐለይሂ ወሰለም ስገድለትና እኔ ቃል ገባለሁ እዳውን ከፍለታለሁ አለ ትከፍለታለህ አው ሰገዱለት ነብያችን ሰለላሁ ዐለይሂ ወሰለም ይህ በ4 ሰዓት ጧት ነበር ዙር ከሰገዱ በኋላ አባ ቀታዳ አይታላ አሉ እኔ ነኝ አለ ከፈልክለት አሉ ያ ረሱላህ አሁን እኮ ነው የሞተው ስንሽ ጊዜ ስጠኝ እንዲህ አለ እሺ ዓስር ሰገዱ ጠየቁት መግሪብ ሰገዱ ጠየቁት ዒሻ ሰገዱ ጠየቁት አልከፈለም ለማግስቱ ሰላት الفجر በቁጣ ተናገሩ ነብያችን የታለ አባ ቀታዳ የታለ አሉ እኔ ነኝ አለ ከፈልክለት እዳው አው ከፈልኩለት አሁን ከፈልኩለት አሁን الى ነብያችን الان خفف عنه العذاب الان ከከፈልክለት በኋላ عذابو ቅጣቱ ትንሽ ዝቅ አለበት ትንሽ በረድ አለ ቅጣቱ ስንት ነበር ታውቃላችሁ ዑለማዎቹ እንደሚሉ እዳው 2 ብር ብቻ ነበር 2 ብር እዳ ትቶ ስለሄደ በቀብር ይጠየቅ ነበር ማለት ነው በጣም አደገኛ ነው እንትኑ ጉዳይ ከዛ በኋላ يقول اذا تركت دين ደሞ ምን አሉ ዑለማዎቹ ደን ወይም ደሞ እዳ ከከፈልክ አባት እናት ሚስት ልጆች አይገደዱም ያንተን እዳ ለመክፈል ከፈለጉ ነው ከፈለጉ ይከፍላሉ ካልፈለጉ አንድ ሰው አይገደድም ዝም ብለህ ሙት አንተ ወይም ደሞ ገንዘብ ትተሃል ገንዘብ ብትተውም ከገንዘብህ እዳ አይከፈልም ወሲያ ካልጻፍክ ምንድነው ወሲያ ደሞ ንዛዜ እዳ አለኝ ክፈሉልኝ ካላልክ ምን ያቃል ሰው ሞትክ ገንዘብን ወስደው በውርሻ ይከፋፈሉታል ምክንያቱም ጽሁፍ አልተውክም ስለዚህ አንተ ነው የምትያዝበት ማለት ነው ከዛ በኋላ ደሞ الفتوى من مات وعليه دين አባትና እናት አይገደዱም ማለት ነው ولو كان الميت شهيدا ولا شهيد ቢሆንም አንተ ነው የምትከፍለው እሺ ከዛ በኋላ بالنسبه للدائن ደሞ ያበደረው ሰው አላህ Subhanahu Wa Ta'ala ትእዛዝ ሳለፈ ምን አለ አንተ ያበደርከው ሰው አታጨናንቀው ላንድ ወር ተብላችሁ ነበር አንድ ወር አለፈ ትንሽ ቀን ጨምርለት ተቸግሯል ኢላህ አላህ በሱረት البقره ምን ይላል وان كان ذو عسره فنظيره الى ميسره وان تصدقوا خير لكم ان كنتم تعلمون እናንተ አበዳሪዎች يعني ቀኑ ደረሰ የሚከፍልበት ቀን ደረሰ ግን አልቻለም አንተ ትንሽ ቀን ጨምርለት ምክንያቱም ስለተቸገረ ነው ደሞ አፉ ብትለው ጥሩ ነው ካልቻልክ ግን ትንሽ ቀን ጨምርለት ይላል